ወጣቶቹ አሁን ከሚሰጣቸው ደሞዝ አንፃር እንዴት በምን ካልኩሌሽን የሆነ በአስማት ነው እንጂ የሚኖሩት በጣም ብዙዎቹ አሁን ፌሎሺፕ ለመስራት አሁን ለምሳሌ ብዙ ኢንትረስት ያላቸው ካሉበት ቦታ መጥተው አዲስ አበባ ተከራይተው ይሄ እንግዲህ እነሱ ፌሎሺፕ የሚሰሩት እኮ ለነሱ አይደለም ለህብረተሰቡ የተሻለ ዕውቀት ኖሯቸው ህብረተሰቡን በተሻለ ዕውቀት እና ችሎታ ማገልገል እንዲችሉ ነው ግን በጣም ዝግ ነው መንገዱ somebody የሆነ ቤተሰብ ሰፖርት የሚያደርጋቸው ቤት የሚሰጣቸው ኪራይ የሚከፍልላቸው የቀን ተቀን ወጪያቸውን የሚችልላቸው ሰው ከሌለ አይቻልም እንደ ትኩረት መሰጠት አለበት ትኩረት ካልተሰጠ ነገሮች እየባሱ ነው የሚሄዱት በጣም ብዙ ባለሙያዎች ወደ ሌላ ሀገር እየሄዱ ነው አሁን ከኔ ጋር የተማሩት እዚህ ካለ ነው ውጪ ያሉት ይበልጣሉ ገባ ደግሞ ማንንም ሀገሩ መስራት የማይፈልግ የለም ሁሉም ይፈልጋል ውጪ ሀገር ኖረናል ሁላችንም ኩባ እንኳን ያ ህዝብ እንደዚህ ተከባክቦ ያኖረን ቦታ እኔ 15 ዓመት ኖሬ ስለመጣሁ እንደ ውጪ ለማየት ይሄድ ደስ ይለኛል እንጂ ለመኖር ውጪ አንተ አንደኛ ዜጋ አይደለህም ደስ የሚል ሀገርህ ነው ምንትን የለው ግን ጥሩ የምትኖረውና ጥሩ ደረጃ ላይ የምትደርሰው ውጪ ሄደህ ከሆነ ያንን ሁሉም በሚችልበት መንገድ ቢሄድ በእውነቱ ድሮ አልስማማም ነበር እቃወም ነበር ይሄንን አሁን ግን በጣም ነው መስማማው